መላክ ሳትፈልግ የላከችው እውት ይህን ፈርታ ነበረ። በልጇ ሳታገኟት ስትቀሩ በማትሰራው ስራ ወነጀላችኋት። ኧረ ለአላህ ብላችሁ ተው፣ ክፋት አቁሙ። በአላህ ክፋት አቁሙ። ተው፣ ክፋት አቁሙ። አላህን ፍሩ። ለአላህ ብላችሁ አላህን ፍሩ። ክፋት አቁሙ። ተው፣ ክፋት ለማንም አይጠቅምም። ወላሂ ክፋት ለማንም አይጠቅምም። ለማንም አይጠቅምም። ቤተሰብ ተው፣ ግድላችሁ እንተሳዘን። ይህንን ያክል አመት በበረሃ ኑረን እንደገና በወንጀል መከሰስ ቀላል አይደለም እንዴ! የሚሰራው ሌላ የሚከሰሰው ሌላ። ሌሽ ለምን እንደዚህ ታረጋላችሁ? ሐራም አለይኩም። ሴት ልጅ ናት። እናንተ ለሴት ልጅ ያላችሁ ክብር ይሄ ነው። ለሴት ልጅ ያላችሁ ክብር ይሄ ነው። እንዴት በዚህ መልኩ ትከሰሳለች? ወላሂ እኔ ዝም ብዬ ሳስበው ጨለመብኝ። በቃ ጨለመብኝ። አታልቅሽ። ምንድነው? ምን ተፈጠረ? እንዴት ነው በአደባባይ እንዲህ የምታለቅሽው? የእኔ እናት ምን ሆንሽ? አዙዬ ምን ሆነች? እናንተ ለምንድን ነው እናት የማታከብሩት? እናንተ ለምንድን ነው ሴት የማትወዱት? እኑን ከሴት እኮ ናት እናታችሁ። እች ልጅ ይሄንን የምትሉትን ነገር አታደርግም። በጣም በእርግጠኛ ሆኜ ነው የምናገረው። አዙዬ አዋሪኝ ነኝ። ወንድም የላትም እዚህ ሀገር። ወላሂ የቅርብ ቤተሰብ የላትም ይመስለኛል። እኔ እኮ ምንም የማውቀው ነገር የለም፣ ግን እርግጠኛ ነኝ ወንድም የላትም። ጎኗ የሚቆም ወንድም የላትም ብላችሁ ነው እንደምትጫወቱባት። ብቻዋን ከው እንደምን አደርሽ አዙዬ? ሰላም አደርሽ? ነይ እስኪ ተረጋጊ መጀመሪያ። ራስሽን እየጎዳሽ እኮ ለሌላው መቆም አትችይም። አንቺ የምታስፈልጊያቸው ደግሞ እኮ ልጆች አሉሽ። በቃ እኛ በቃ እናት መሆን የለብንም። እኛ ልጆቻችንን ማሳደግ የለብንም። እኛ መስራት የለብንም። እኛ ሰው መሆን የለብንም። ሁልጊዜ ከሰው ነው ማነስ ያለብን። እኔ ወላሂ እኔ ትንሽ ሸዋዬ የምትባል ልጅ አለች። እንደኔ ስገልጻት ጠንካራ ሴት፣ የስራ ሰው፣ የዋህ እኔ ስገልጻት ማለት ነው። ተንኮል የሌላት፣ ለራሷ ማትሆን ለሰው ምትሆን፣ የአራት ልጆች እናት። በ3 ወንጀል ከሰሷት። ሱቅ ከፍታ እየሰራች በ3 ወንጀል እዛ ሀገር በከባድ እስር የሚያሳስር ከሰሷት። ልጅቱ ሺሻ አታጭስም። እንደ ማንኛውም እነሱ ምን ማስረጃ ኖሯቸውን የከሰሷት? ወደ ክስ የሄዱት ሰዎችስ እነማን ናቸው? ምን የአካባቢዋ ሰው ናቸው? ልክ ያችኛዋን ልጅ እንደሚያሰቃዩት ነው ወይስ ምን አግኝተው ነው? ምክንያቱም እነዚህም እኮ ያለ አግባብ እኮ ሰውን የሚወነጅሉት ሰዎች ዝም ልንላቸው አንችልም። እሷን እዛ ጋር ያስጠይቃል። ከአንድ ሰው ካለ ስራው መክሰስ መወንጀል ያስከስሳል። ፖሊሱ ራሱ ነው ስም ጠርቶ የነገራት እከሌና እከሌ ነቸው የከሰሱሽ ብለው። ይሄን ያክል ድፍረት እታይ፣ ይሄን ያክል ድፍረት እችሊ በዛ ሰዓት በግርግር እስር ቤት ብትገባ መውጫው ከባድ ነው። ሀታ ሀቀኛ ብትሆን ተጣርቶ ምን ተብሎ እስከሚባል ድረስ መውጫው ከባድ ነው። አልሐምዱሊላህ 3 ናቸው አልገቡም። ሁሉ ነገር የተስተካከለ ስለሆነ አልሆነችም። ግን ለምን ብላለች? እሷም ለምን ብላለች? እኔም ለምን ነው የምለው። እች ልጅ ትልሽ ማንነታቸው ከታወቀ እኮ ከዚህ በኋላ እንደነዚህ አይነት ክፋት ያላቸውን ሰዎች አላግባብ ሰውን የሚሆነጅሉ ከመሬት ተነስተው የሚያደርጉትን አንተውም። እኔ በዛችኛውም ልጅ ስናገር ሰምተሽኝ ከሆነ የገቡ ቤቷ ላይ የሚሰድቧት ሰዎች ማንነታቸው ከታወቀ ካወቅናቸው አንተዋቸው። እነዚህ ሰውን በሰላም የሚሰራን ሰው ለውጥን የሚፈልግን ሰው አላግባብ ቁጭ ብሎ መወንጀል፣ መክሰስ፣ ያንን ሰው ስም ማጥፋት እንግዲህ አይደለም እናንተ ህግ በጣም ጥብቅ በሆነበት ሳውዲ ላይ አይደለም አውሮፓ እንኳን የመናገር መብት አለ በሚባልበት ሰውን አላግባብ ከከሰሽ፣ ሰውን አላግባብ ስም ካነሳሽ እንደሚያስጠይቅ ያው ሰሞኑን እየሰማችሁ ነው። እና አንድ እሱ ነው። ሁለት አሁን የገባሁትኝ የልጅቷን ምን እንደሆነ ካወቅን እናግዛታለን። ምናልባት እንዳንቺ አይነት የምትጮሁላት እህትም ስላላት ታመስግን ፈጣሪን። ለምን ብዙዎቹ ችግሩ ምንድነው እውነታቸውን የሚያወጣላቸው ሰው የለም፣ ንግግር አይችሉም። በዛ ውስጥ ነው እየተጎዱ የሚመጡት። አንቺ ግን በአደባባይ እንዲህ ስትሆኚ፣ በአደባባይ ብቻ አይደለም በውስጥም ቢሆን
ጤናሽን መጠበቅ መቻል አለብሽ። በዚሁ ቁጭ ባሉበት ታሞ መቅረት አለ። አንቺን የምትፈልግ ልጅ እንዳለችሽ ታውቂያለሽ። በህይወትሽ ላይ መቆም ያለብሽ በዚህ ደረጃ ለሁሉም ደግሞ እንደው ከልብሽ እንደዚህ እያለቀሽ እያዘንሽው እያልሽ ራስሽን እየጎዳሽ ደግሞ አይሆንም አዙዬ። ምክንያቱም ይሄንን በፍጹም እኔ አሁን የሳልፍ ነው ድንገት ሳይሽ ደንግጬ ነው አስገብኝ ያልኩትና እባክሽን ስሜትሽን ጠበቅ አድርገሽ ለምን በዛ ውስጥ እኔ አልተኛውም። እኔ ሌሊት 7 ሰዓት በኢትዮጵያ አቆጣጠር ነው እንድሳደርግ እያለቀሰች አገኘኋት። ምን ሆነሽ ነው ስላት እንደዚህ ከትላንትና ወዳ ከአንተ ጋር ጌም ከመጫወታችን በፊት አንድ ቀን እኔ እና እሷ ጌም እየተጫወትን ከሌሊቱ 7 ሰዓት መክተበል አመል መጣለች። መክተበል አመል ማለት እንደዚህ ንግድ የሚነግዱትን ሰዎች እየሄዱ የሚፈትሹ ናቸው። ትክክል ነው፣ ትክክለኛ ነው። ወቅቱ ሰዓቱ እኔ ተጠራጠርኩ። በዛ ሰዓት ልብስ ቤት እንዴት ሊገቡ ቻሉ የሚለውን ነገር በውስጥ ያስቤ፣ ግን ለሷ ይሄንን እንትን ማለት ጌም እየተጫወትን ወጣች። መክተበል አመል መጣ ብላ ማለት ነው። ይታይ ከሌሊቱ 7 ሰዓት ኦኬ ታይቶ ይሄዳል። ምን አሉሽ አልኳት። በቃ አይተው ጠይቀው ሄዱ። ምንም የለም ማለች። በሁለተኛው ቀን ሴት ሂዳላታለች፣ ሴት ፖሊስ ሂዳላታለች። በሶስተኛው ቀን እንዳለ ነው የመጡላት ማለት ነው። እኔ አሁን እኔ ማወቅ የምፈልገው አበሻ ነው የጠቆመው፣ ማንም አይደለም። ስም ጠርተው ነው የነገሯት። እሷ ታውቃቸዋለች፣ እኔ አላውቃቸውም። እነዚህ ሰዎች እችን ልጅ እንደዛ ብለው ሲጠቁሟት እርግጠኛ አግኝተውባት ወይም አይተዋት ወይም እሱ ያንን ነገር ስትሸጥ ገዝተዋት አይደለም። ጥላቻ ነው ወይም ምቀኝነት ነው ወይም የእሷን መስራት ስለማይፈልጉ ነው። እችሊ ደግሞ እዚህ እስካለች ድረስ መስራት አለባት። ፋሚሊ አላት፣ ቤተሰብ አላት። ችግር ካላቸው ከእሷ የሚፈልጉት ነገር ካለ ወላሂ ለእኔ ይንገሩኝ። እኔ ሀቃቸውን አስመጣላቸዋለሁ። እንደው እሷ የሰው ሀቅ የምትወስድ ከሆነ ብላክስ እሷ ናት፣ እሷ ሀቋ የሚሄድባት። እንደገና ደግሞ እንደው እንዴት ብዬ ልግለጽልህ? እችን ልጅ እንዴት እንደምገልጽልህ አላውቅም። እንደው ተሳስቼ የኔ አገነዛዘብ እንደው እንደ ሰው አትለብስም፣ እንደ ሰው አትበላም፣ እንደ ሰው አትኖርም፣ እንደ ሰው ጫማ አታደርግም። ክልፍት የምትል ልጅ ነች። በቃ የራሷን 5-10 መልቀሟን የልጆቿን ጉሮሮ መዝጋት ነው እንጂ እንደ መድከሟ ራሱ ተጠቃሚ ያልሆነች ልጅ ናት። በጣም ትሰራለች። አዎ ትሰራለች። ሀብታም ግን አይደለችም። በዛም በዚህም የሚነጫት ብዙ ነው። በዛም በዚህም የመቼም የአረብ ሀገርን ሴት በዚህም በዛም የሚበላው ብዙ ነው። ከዛ ውስጥ አንዷ ናት። ግን ሰው ስላጡላት ነው እንደሚያረጓት። በቃ ሰው ስላጡባት ይሄ ነው ያሳዘነኝ። ምናልባት ለበጎ ይሆናል። አንዳንድ ጊዜ እግዚአብሔርም አንዳንድ ጠላት አስፈንጥሮ በደንብ እንድትነሳም ይሆናል፣ እንድትታወቅ ሰዎች በደንብ እንዲያግዟት እንድትሰራም አንዳንድ ምቀኛ ለክፋት የጠቆመበት ለበጎ ይሆናል እና እሷ የተወረወረባትን ድንጋይ ለበጎ ትጠቀመው። ከዛ ውጭ ግን በእንደዚህ አይነት በክፋት ውስጥ ያሉ ሰዎችን መታገስ ይገባል ብዬ ከማያምኑት ነኝ እኔ። አሁን ላይ ማለፍ ነበር በፊት፣ አሁን ግን ማለፍ የበለጠ እየጎዳ እንጂ እየተሻለ እየሆነ አይደለም። ክፎች ዝም በተባሉ ቁጥር ክፋታቸው እየጨመረ ነው የሚመጣው። እርግጠኛ ሆኜ ነው የምነግርሽ። ሰዎቹን የምታውቃቸው ከሆነ አካሄዱን ካላወቃቸው እች ልጅ ህጋዊ ሆና እየሰራች እያለች እነሱ በክፋትና በምቀኝነት የሚሄዱበት ለምን ይሄ ነገር አሁን ፖሊስ ደረጃ የሚሄዱት ሰዎች ቀድመው ስም በማጥፋት የአጉል አንድ ሰሞን ቲክቶክ ላይ ወጥቶ የነበረ በአንዴ በጥንቆላው አንዴ በምኑ ነጋዴዎችን እኔ ምክንያታቸው ምን እንደሆነ በማላውቀው ሁኔታ አብሶ አረብ ሀገር ላይ የመጣ በሽታ ነው የሚመስለው። አንዱ ላይ የሚነሳበት የክፋት ጥግ ነግደው የሚሰሩ ሰዎችን ጓደኝነት ልክ ሲጣሉ ቶሎ ብለው አታክ ማድረግ ነው የሚፈልጉ። ምናልባት እነዚህ ሰዎች ወዳጆች ከነበሩ በፊት ላይ ጓደኞች ከነበሩ የእሷ ከፍ ማለት የእሷ ከነሱ አለመለመን ከነሱ ስራ አለመሆን ዛሬ ላይ እያበሸቃቸው ከሆነ ይሄንን እሷም አጠገቧ ጋር እንደነዚህ አይነት ክፋት ያላቸው ሰዎች ያወቀችባቸው ካልመሰላቸው
ፖሊስ ከጠቆማ ከሌ ናቸው ካለ እኔ አላግባብ ወንጅለውኛል፣ እንዴት ነው እነሱንስ መጠይቀው? መተው ለእናንተ ሪፖርት ሲያደርጉ መቼም መታወቂያ ሰጥተዋቸዋል፣ ይሄን አድርገዋል ብለህ መጠየቅ ትችላለች። አንዱ ነው። ሁለት ካልሆነ ደግሞ ሶሻል ሚዲያ ላይ አሳልፋት እስጥ። ምናልባት እሷ ባለችበት ሀገር ላይ ከባድ ሊሆን ይችላል። ግድ የለም ሌላ ሀገር ላይ ያለ ሰው በስነ ስርዓቱ እነዛን ሰዎች ወጥተው በዚህ ጉዳይ ላይ እንዲያቆሙም ይቅርታም እንዲጠይቋት ማድረግ ይቻላል። እሱማ እኮ አይቀርም። በነገራችን ላይ ቢገኝባት ኑሮ በሰዓቱ ሱቋ ባልተከፈተ፣ ወዳው ነው የተከፈተላት ሱቋ፣ ወዳው ነው የከፈቱላት ከፍታል። እንደገና ደግሞ ስለከሰሱ ነው ስም ጠርተው ከሌ ብለው ያሉት። ይሄን ነገር እሷ ደግሞ ይግባኝ ማለት የእሷ ፋንታ ነው። ላዚም መጠንከር አለባት። ካልጠነከረች አይተዋትም ይሄ ማህበረሰብ። አሁን አልቅሳ ለምን እንዳረጋችሁ ብላ ጥላቸው ከሄደች ነገ ጧት ደግሞ በሌላ ነገር ያገኟታል፣ በሌላ ነገር